የአንድን ግዙፍ አንበሳ በባዶ እጁ መቅደድ የሚችል ሺህ ሰዎችንም በአህያ መንጋጋ የረታ ኃያሉ ሳምሶን እንዴት በአንዲት ሴት ሽንገላ ለውርደት ሊዳረግ ቻለ? ከሰው ልጅ አቅም በላይ የሆነ ብርታት ኖሮት ሳለ የገዛ ልቡን ፍላጎት መቆጣጠር ያልቻለው የዚህ ሰው ሚስጥር ምን ነበር? በክህደት የተነጠቀው ኃይልና በንስሐ የተመለሰው ክብር። ይህን ድንቅ ታሪክ በዚህ በግዕዝ ቻናል እንመለከታለን። ሰብስክራይብ ማድረጉን እንዳይዘነጉ። በቀደመው ዘመን የእስራኤል ምድር በጠላቶቿ በፍልስጤማውያን የባርነት ቀንበር ስር በነበረችበት ጊዜ በጾርዓ አካባቢ የሚኖር ማኑሄ የሚባል አንድ ሰው ነበር። ሚስቱም መካን ነበረች። አንድ ቀን ግን የእግዚአብሔር መልአክ ተገልጦ አንድ ታላቅ የምስራችን ነገራት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም በማህፀንሽ ሳለ ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና ወይንና የሚያሰክር መጠጥን አትጠጪ፣ እርኩስም ነገር አትቢ፣ ምላጭም በራሱ ላይ አይድረስ አላት። ይህ ድንቅ ሕፃን ተወለደ። ስሙም ሳምሶን ተባለ። ሳምሶን ሲያድግ የእግዚአብሔር መንፈስ በላዩ ላይ ነበር። ጥንካሬውም ከሰው ልጅ አቅም በላይ ሆነ። በባዶ እጁ አንበሳን እንደ ጠቦት የሚቀድ የመርከብንም ገመዶች እንደ ክር የሚበጥስ ግዙፍ ኃይል ነበረው። ፍልስጤማውያን እጅግ ፈሩት፣ ምክንያቱም በአንድ የአህያ መንጋጋ ሺህ ሰዎችን ሊጥል የሚችል ብርታት ነበረው። ነገር ግን ይህ ኃያል ሰው የማይበገር ቢመስልም አንድ ስውር ድክመት ነበረው። እርሱም የልቡ ፍላጎት ነበር። በሶሬቅ ሸለቆ ውስጥ ደሊላ የምትባል አንዲት ቆንጆ ሴት ነበረች። ሳምሶን በውበቷ ተማርኮ ወደዳት። የፍልስጤም መኳንንትም ይህን ድክመት ሲያውቁ ወደ ደሊላ መጥተው እንዲህ አሏት፣ ሳምሶንን አታለሽ፣ ያ ታላቅ ኃይሉ በምን እንደሆነና እንዴት ልናሸንፈው እንደምንችል ንገሪን፣ እያንዳንዳችንም ብዙ ብር እንሰጥሻለን አሏት። ደሊላም ለፍቅር ሳይሆን ለጥቅም ተገዛች። ሳምሶንን ያ ታላቅ ኃይል በምን እንደሆነና እንዴት እንደምትታሰር ንገረኝ እያለች በየቀኑ ትጠይቀው ጀመር። ሳምሶንም መጀመሪያ ላይ 3 ጊዜ በብልሃት ዋሻት። በ7 እርጥብ ጅማት ብታስሩኝ፣ በአዲስ ገመድ ብታስሩኝ እያላት ታለላት። ደሊላ ግን ተስፋ አልቆረጠችም። እንዲያውም በየቀኑ የምታቀርብለት ጥያቄና ወቀሳ ከሸክም በላይ የሆነ መጣ። ደሊላ በየቀኑ በለቅሶና በጭቅጭቅ ነፍሱን አስጨነቀችው። ልብህ ከኔ ጋር ካልሆነ እንዴት እወድሻለሁ ትለኛለህ እያለች ወተወተችው። በመጨረሻም ሳምሶን ይህን ጫና መቋቋም አቃተውና ሚስጥሩን ሁሉ ነገራት። እኔ ከእናቴ ማህፀን ጀምሮ ለእግዚአብሔር ናዝራዊ ነኝ። ምላጭ በራሴ ላይ አልደረሰም። ጸጉሬም ቢላጭ ኃይሌ ከኔ ይሄዳል። እንደ ማንኛውም ሰው ደካማ ሆናለሁ ብሎ መለሰላት። ደሊላ ሚስጥሩን እንደነገራት አወቀች። ፍልስጤማውያንን ጠራቻቸውና ሳምሶንን በእቅፏ ተኝቶ ሳለ ጸጉሩን አስላጨችው። የኃይሉ ሚስጥር ተወሰደ። ከመለኮት የተሰጠው ብርታትም ከእርሱ ተለየ። ሳምሶን ግን ያን አስከፊ ክህደት ገና አላወቀም ነበር። ወዲያውኑ ፍልስጤማውያን ሳምሶንን ያዙት፣ አይኖቹንም አወጡት፣ በሰንሰለትም አስረው ወደ ጋዛ ወሰዱት። ያ ኃያል ሰው አሁን በጨለማ እስር ቤት ውስጥ እህል የሚፈጭ ባሪያ ሆነ። ጠላቶቹም በደስታ ዘፈኑ፣ አምላካችን ጠላታችንን በእጃችን አሳልፎ ሰጠን እያሉ ለጣዖታቸው ለዳጎን ታላቅ ግብዣን አደረጉ። ነገር ግን በዚያ በጨለማና በውርደት ውስጥ ሳለ ተስፋው እንደገና ማቆጥቆጥ ጀመረ። የሳምሶን ጸጉር እንደገና ማደግ ጀመረ። በጨለማ ውስጥ ሆኖ ወደ አምላኩም ጸለየ። የሰራውን ስህተትና በደሊላ ውበት የተሸወደበትን መራራ ዋጋን ተረዳ። ጸሎቱም ከልብ የመነጨ ንስሐ ጸሎት ነበር። በእስር ቤቱ ውስጥ ጸጥታ በሰፈነበት በዚያው ቅጽበት በውጭ ግን የጠላቶቹ የፌዝ ድምፅ ያስገመግም ነበር። ፍልስጤማውያን ሊሳለቁበት ሳምሶንን ከእስር ቤት አውጥተው ወደ ዳጎን ቤተ መቅደስ አመጡት። በዚያም ከ3000 በላይ መኳንንትና ሕዝብ ተሰብስበው ነበር። ሳምሶን ቤተ መቅደሱን ደግፎ የቆሙትን 2 ታላላቅ ምሰሶችን ያዘ። በታላቅም ድምፅ እንዲህ ሲል ጮኸ፣ ጌታ ሆይ እባክህን አስበኝ፣ ስለ 2 አይኖቼ ጠላቶቼን እንድበቀል አሁን አንድ ጊዜ ብቻ ኃይልን ስጠኝ በማለት ምሰሶቹንም በኃይል ገፋቸው። ቤተ መቅደሱም በላያቸው ላይ ወደቀ። ሳምሶንም በሕይወቱ ከገደላቸው ይልቅ በሞት የገደላቸው ጠላቶቹ በዙ። ሳምሶን ከጠላቶቹ ጋር አብሮ ወደቀ።
ነገር ግን ታሪኩ እስከ ዛሬ ድረስ የኃይል የውድቀትና የመጨረሻ ተስፋ ምስክር ሆኖ ቀረ። አስተማሪ የሆኑ መጽሐፍ ቅዱሳዊ ታሪኮችን ለመከታተል ሰብስክራይብ ያድርጉ። አስተያየትም ካሉት ከታች አስፍሩ።